በሃራምቤ ራዲዮ 98.7 ከሽፍር ጉድ አድቨርታይዝመንት ጋር በመተባበር መንጉል ሾው መንጉል ሾው ዘውትር እሑድ ከ9 እስከ 11 ሰዓት መንጉል ሾው በመንጉላችን በየሸራው የተሳለውን በየወረቀቱ የተከተተውን በየሙዚቃው የተሞዘቀውን አንስተን እንጨዋወታለን። መንጉል ሾው የትናንትን ጣፋጭ ትውስታዎች የነገን ያበቡ ተስፋዎች ከግሩም ሙዚቃዎች ጋር እያዋዛን ከናንተ ከአድማጮቻችን ጋር ልንጨዋወት ቀጠሯችንና ክብረን ሰዓቱ 9 ሲል ግሎባል ከሚገኘው የሃራምቤ ራዲዮ 98.7 ስቱዲዮ ተገኝተናል። ጤና ይስጥልኝ አድማጮቻችን፣ እንዴት ሰነበታችሁ? መንጉል ሾው ተጀምሯል። የዘወትር የዝግጅቱ አሰናጆች ትዕግስት ዕድሜ፣ ሲያም ጀማልና ዝናቡ አላሮ ዝግጅቱን እያጋፈርን አብረናችሁን ቆያለን። በስልክ ቁጥራችን 0966 070007 ለእናንተ ሐሳብና አስተያየት ክፍት ሆኖ ይጠብቃችኋል። ደውሉልን፣ እጅ ነስተን እንቀበላለን።
ያደምጣችሁ ያላችሁት መንጉል ሾውን በአራምቤ ራዲዮ 98.7 ላይ ነው። ዝግጅታችን ካመለጠው ባሻው ሰዓት ለማድመጥ ቢፈልጉ የቀልብ ወለላ በተሰኘ የዩቲዩብ ቻናላችን ላይ ያገኙታል። ሌሎች ስራዎቻችን እንዲደርሱ ሰብስክራይብ ማድረግዎን እንዳይረሱ።
ተመልሰን መተናል። ማጮች ይቅርታ እንግዲህ ድምጼ ዛሬ ትንሽ ጎፋን ስለጎበኘኝ ትንሽ ሻከር ብሏል ከወትሮና በጣም ይቅርታ ጠይቃለሁ አስቀድሜና ሀገር ፍቅር ማህበር ምንድነው የሚለውን እናንሳ ዛሬ ወደዛ ስለሆነ ራሳችን እንግዲህ ኪነት ለጥበብ የመዋላውን ያህል ኪነት ደግሞ ለልማት ለማህበራዊ ጉዳይ ትውላለች። በእኛም ሀገር ቀደም ብሎ እንግዲህ አንቺ ሙዚቃም ላይ ስለሆንሽ ትግስት በደንብ ታውቂዋለሽ የሀገር ፍቅር ማህበር የሚባል የሀገርን ጉዳይ በተለይ ጥሊያን ነው የሚሉት አይደለ በዛ ዘመን ያሉ ሰዎች በመጣ ሰሞን ገባው ሲል እንዲህ ሲያስፈራራ እንዲህ ፈተና ላይ ነበርች እንዳሁኑ ሀገራችንና በዛ ጊዜ የሀገር ፍቅር ማህበር የሚባል እነ ንጋቱ አከልካይ እነ ፈረደ ጎላ የሚሉ አሁን በእኛ ዘመን የምናውቃቸው እነሱን ነው በደንብ እንግዲህ ጥላሁን ወደ ኋላ ደግሞ የነዮኤል ዮሐንስ የነበሩበት ነዮኤል ዮሐንስ ወደ ኋላ ነው ይሄኛው ቀድሞ ያለው የሀገር ፍቅር ላይ ግን እነ ንጋቱና እነ ፈረደ ጎላ ያሉበት ሀገርን ጉዳይ የሚያቀነቅን የሙዚቃ ቡድን ነበረ። እነ ተክለሐዋርያት ተክለማርያም በኋላ እነሱን በደንብ እናነሳቸዋለን ሐዲስ ዓለማየሁ የሚሰሩበት ደግሞ ብዙ ቲያትሮች ይታዩ ነበር። እነዚህ ነገሮች ነበሩ። ከዛም እንግዲህ የሀገር ፍቅር ማህበር የነበረበትን ሁኔታ አንቺ አንድ መጽሐፍ ይዘሻል ይታየኛል ዘካሪያ መሐመድ የጥላሁን ህይወት በዳሰሰበት ላይ ጎራ ነበር ንጉሱን የሚደግፉ ከጣሊያን ወረራ በኋላ ወደ ሀገር ሲመለሱና የማይደግፉ ተቋሞች እና በዚህ ጎራ ውስጥ ይሄኛው ለዚህኛው ሙዚቃ ተጠቅመውበታልና የወጣቶች የሀገር ፍቅር ማህበር የሚለውን የኢትዮጵያ ህዝብ የሀገር ፍቅር ማህበር ወደሚለው ወደ ቀድሞ ስሙ መልሰው ወደዛ እንዳደረጉት ሰምተናል። ከዚህ በኋላ በዚሁ መጽሐፍ ላይ ይሄ ደራሲ እንደሚያነሳው ዘመን ሙዚቃና ፖለቲካ በሚለው ርዕስ ላይ እንደሚያነሳው በኋላ ላይ ህግ ይወጣል። እንደገና ደግሞ አንድ ተቋም ይቋቋማል አንድ የሬዲዮ ጣቢያ እንደ ተቋም ይቋቋማል። እስኪ ስለሱ የሚያወራበትን ደግሞ እስቲ ትንሽ እሺ እስከ 1940ዎቹ ሁለተኛ አጋማሽ ድረስ ወደ ህዝብ የሚላክ ማንኛውም መረጃ በማስታወቂያ ሚኒስቴር ስር ከተቋቋመው ጨዋታ መርማሪ ክፍል ቁጥጥር ውጪ አልነበረም። የኋላ ግን ከማስታወቂያ ሚኒስቴር ቁጥጥር ውጪ የሆነ አንድ የመገናኛ ብዙሃን ተቋም ተፈጠረ። እርሱም የክብር ዘበኛ ሰራዊት አባላትንና ቤተሰቦቻቸውን ለማዝናናት በሚል ዓላማ በ1949 የተቋቋመው ጠቅል የክብር ዘበኛ ሬዲዮ ጣቢያ አገልግሎት ነበር። ጠቅል ራዲዮ ጣቢያ የራሱ ኃላፊ የነበረው ቢሆንም የአጠቃላይ እንቅስቃሴው የበላይ ኃላፊና ተቆጣጣሪ የሰራዊቱ አዛዥ ብርጋዴር ጀነራል መንግስቱ ንዋይ ነበሩ። የክብር ዘበኛ ተጠሪነት ለንጉሠ ነገስቱ እንደመሆኑ በጠቅል ራዲዮ ጣቢያ ለህዝብ የሚሰራጩ ዘፈኖች ይዘት በክብር ዘበኛ ኃላፊዎች እንዲሁ እንጂ በማስታወቂያ ሚኒስቴር ጨዋታ መርማሪ አይመረመሩም ነበር። ይህም ማለት የጠቅል ራዲዮ ጣቢያ ለ1935 አዋጅ ተገዢ አልነበረ። ይህ ሁኔታ እንደ አቶ መኮንን ሀብተወልድ ላሉ የንጉሱ ታማኝ ባለስልጣናት ራስ ምታት ነበር። ንጉሱ ግን በክብር ዘባቸው ላይ ከፍተኛ እምነት ስለነበራቸው የነ አቶ መኮንን ሀብተወልድን ስጋት አልተጋሩትም። ቀደም ብሎ እንደተተረከው የኋላ ከንጉሱ እምነት ይልቅ የአቶ መኮንን ሀብተወልድ ስጋት ነበር እውን የሆነው። ጳጉሜ 5 ቀን 1965 ለ1966 የእንቁጣጣሽ ዋዜማ ዝግጅት የክብር ዘበኛ አርቲስት ለህዝብ ካቀረባቸው ዜማዎች አንዱ ውጥኑ ምኞቴ የሚል ርዕስ ያለው ሲሆን ጥላሁን ዘፈኑን በቀዳማዊ ኃይለ ሥላሴ ቲያትር መድረክ ላይ ሲጫወተው በቀጥታ የራዲዮ ስርጭት በህዝቡ ተደምጧል። የግጥሙ ደራሲ የክብር ዘበኛ ባልደረባው ፋንታ አንታለኸኝ ግጥሙን የደረሰው አጼ ቴዎድሮስን ለመዘከር ነበር። ነገር ግን
በወቅቱ እየተጋጋለ ሄዶ በነበረው የሀገሪቱ የፖለቲካ ትኩሳት ሳቢያ የግጥሙ ይዘት በቀጥታ ብርጋዴር ጄኔራል መንግስቱ ነዋይን የሚዘክር ተደርጎ ተወሰደ። የ1953ቱ መፈንቅለ መንግስት ሙከራ ከሽፎ ብርጋዴር ጄኔራል መንግስቱ ፍርድ ቤት ቀርበው የስቅላት ሞት ከተፈረደባቸው በኋላ ያደረጉት ንግግር ሲስተዋል በ1960ዎቹ በተማሪዎች ይካሄድ በነበረው የለውጥ ንቅናቄ ላይ የጄኔራሉ ንግግር ይስተጋባ እንደነበር ሲታሰብ የውጥኑ ምኞቴ ግጥም እርሳቸውን የሚዘክር ተደርጎ መታሰቡ አይገርምም። የተሰጠ ሀብቶን ነበረ ምኞቴ ሰመረ መሰለኝ ፍላጎቴ ደርሶ አይቼው ደስ አለኝ ብዬ አለፍኩ። እያደመጣችሁ ያላችሁት መንጉል ሾውን በአራምቤ ራዲዮ 98.7 ላይ ነው። ዝግጅታችን ካመለጠው ባሻው ሰዓት ለማድመጥ ቢፈልጉ የቀልብ ወለላ በተሰኘ የዩቲዩብ ቻናላችን ላይ ያገኙታል። ሌሎች ስራዎቻችን እንዲደርሱ ሰብስክራይብ ማድረግዎን እንዳይረሱ። ይህ ነው ምኞቴ የኔ ፍላጎቴ በከንቱ አልቀረም ጩኸቴ ተሰማ ሁሉም ተረዳለ በፍቅር ተስማማ የድካሜ ዋጋ የለፋሁበት ይታሰብ ከእንግዲህ እንዳይቀር በከንቱ ብዬ አለፍኩ ሁሉን ችዬ አይ መከራዬ ስል ሲፈስ እንባዬ አልቀረም ግፉ ሁሉም መታለፉ ይህ ነው ምኞቴ የኔ ፍላጎቴ ሚዛን ጊዜውን ለኩና ብዙ ጊዜ አልፎኛል መከራዬን ሳይ የኔ ጩኸት ሆኖ ለሌሎች ሲሳይ ብዬ አለፍኩ ሁሉን ችዬ አይ መከራዬ ስል ሲፈስ እንባዬ አልቀረም ግፉ ሁሉም መታለፉ ይህ ነው ምኞቴ የኔ ፍላጎቴ ይህ ነው ምኞቴ የኔ ፍላጎቴ ተመልሰናል። አድማጮች የምታደምጡት መንጉል ነው። እስኪ ስልክ ቁጥራችንን እናስታውሳቸው። ስልክ ቁጥራችን እንግዲህ 0966 07 0007 ደውላችሁ የጽሁፍ መልእክታችሁን አስቀምጡልን።
እስቲ አንድ ተረት ልንገርሽ። እሺ ተረት የላም በረት ጥንት ነው አሉ እንግዲህ በዘመነ ኩሽ እሺ አንድ ንጉሠ ነገስት በአካባቢው ያሉ ህዝቦችን ሰዎችን ሲያሻቹ በድንጋይ ላይ ካልሆነ በእንጨት ላይ ጻፉ ወይም ቀረጹ፣ ሐሳባችሁን በዛ ላይ አስፍሩ አላቸው። እሺ ታዲያ እንግዲህ አሁን እንደምናውቀው ሰይጣን ነው እንደዚህ ነው እንደሚባለው አንድ ሰው ተነሳና የንጉሠ ነገስት ጨርሶ ስራ ላይ ያስፈታን ነው ይልልሽና እሺ ጥቂት ሰዎችን ያሳምንና ይሸፍታል። እሺ ንጉሠ ነገስቱም በቃ ሃይ ዘራፍ ብሎ ጦሩን ይዞ ቢወጋው ሊያሸንፈው አልቻለም። ይሄን ሰው እንግዲህ እዛ ወዳጆቹን ሰብሰብ አድርጎ ሲያማክር አንድ ልጅ አለውና ይሄን ልጅ ማርከን በሱ በኩል ነው አባትየው ሊሸነፍ የሚችለው እናስተምረውም እናሳምነውም ካልን በዛ ነው ይሉታል። እንደተባለው ይሄን ልጅ ይዙና ይሄን ሐሳብ የጽሁፍን ሐሳብ የቅርጽን ሐሳብ ያስተምሩታል። እሺ ኋላ ይሄን ልጅ ማስተማር ላይ ብቻ አልቆሙም። የንጉሱን ዙፋን እንዲወርስ ይደረጋል። ልጁ ማለት ልጁ እና ዙፋኑን ወረሰ። አሁን ውጊያውን የሚያደርጉት አባትና ልጅ ናቸው። እሺ አባት አሸነፈ ድጋሚ። አዎ አሁንም አልተረቱም። አባትየው ስልጣን ያዙ። በኋላ አዋጁንም ሻሩ። ከልጃቸው ጋር ሰላም አወረዱ። እንደድሮ እንደወትሮ ተቀራርበው መኖር ጀመሩ። እሺ ኋላ ግን ልጅየው ቀስ በቀስ በሐሳብ አባትየውን አሸንፎና እንደገና የጽሁፍ ዋጋ ተገንዝቦ አባትየው በአዋጅ ታወጀ። ተረት መልሱ አፌን በዳቦ አብሱ ይባላል። እንደዚህ ሆነ ይባላል አይደል የሚባለው? አዎ። እና ይሄ ምልሽ ተረት ይሁን ይባል እንጂ እንደ እውነትም የሚነገር ነገር ነው። አልተጣራም። እንደ ሌጀንድ ወይም አፈ ታሪክ እንደምንለው የሚተረክ ነገር ነው። እና እንግዲህ የጥበብ ዋጋ በእኛ በሀበሻ ምድር በኢትዮጵያ ውስጥ እንደ አንድ ስልጣኔ ትሩፋት መስጠት ከጀመረ ቆይቷል። በጣም ረጅም እድሜያትን አስቆጥሯል። ጥንታዊ ስልጣኔ ነው ስንል ጥበቡንም ይጨምራል። ለዚህም ነው የራሳችን የሆነ ጽሁፍ ያለን። እነዚህ የተጻፉት ነገሮች ታሪክ ሊሆናቸው ብዙ ጊዜ ሃይማኖታዊም ነገሮች ተሰብከዋል እንደ ብዙ ሀገራት እና ግን አልተመረመሩም። ምን እንደሆነ ውስጣቸው ምን እንደሆነ አሁንም የተጻፉ ጽሁፎች አልተመረመሩም። ኢትዮጵያ እንግዲህ በተለያዩ ቋንቋዎች ተነግሯል። ስለ ኢትዮጵያ ተተርኳል። ለምሳሌ ትልቅ ስልጣኔ የምንለው በጥንታዊ ግሪካውያን ባደረጉት እነዛ ህዝቦች ባደረጉት ስልጣኔ በእነሱ ስልጣኔ ውስጥ በእነሱ ስነ ጽሁፍ ውስጥ ኢትዮጵያ እንደ አንድ አገር እንደ አንድ ምድር ተነስታለች። በእኛም ቢሆን እንግዲህ ኦሮምኛ፣ ትግርኛ ከምንለው ብዙ ቋንቋዎች አሉን አይደለ? በእነሱ ስለ ምድሪቱ፣ ስለ ለምነቷ፣ ስለ እንደዚህ የተጻፉ ብዙ የተባሉ ነገሮች አሉ። በጥበብ ቅኔዎች አሉ በዚህ ዙሪያ የተነገሩ ማለት ነው። አሁን ግን እስቲ እኛ ትኩረታችንን ወደ ዘመናዊው ስነ ጽሁፍ ዘመናዊ ስነ ጽሁፍ ማለት የኢትዮጵያ ስነ ጽሁፍ ቅድመ አክሱም መካከለኛ ከዛ ደግሞ ቅድመ ዘመናዊ የሚሉት ከዛ ዘመናዊ ብለው እንደዚህ የሚከፍሉት ሙያተኞች አሉና ዘመናዊ ስነ ጽሁፍ እንዴት ተጀመረ? እና ስነ ጽሁፍ ስንል እንግዲህ ተጽፎ በተለያየ ጉዳይ ላይ የመጣውን ነገር በሙሉ ነው። ግን ጥበብ ሲደረግ ጥበባዊ ፋይዳ ያላቸው ውበት ያላቸው ወደዛ ብዙ ጊዜ ይወስዱታልና በዚህ በእኛ ዘመናዊ ስነ ጽሁፍ ውስጥ ልብ ወለድ እና ቲያትር በመነሳት ላይ እና አፈወርቅ ገብረ ኢየሱስ ጦቢያ የሳቸው የመጀመሪያ ረጅም ልብ ወለድ ነው። የህሩይ ወልደ ስላሴ ስራዎች ህሩይ ወልደ ወዳጄ ልቤ እዚህ ሁሉ እንዴት ያለ ምክር እንደሆነ እሱ አለ። ከዛ የተክለ ሐዋርያት ተክለ ማርያም የሐዲስ ዓለማየሁን በነፍቅር እስከ መቃብር እናቃቸዋለን። ቀደም ብሎ ደግሞ ጣሊያን ከመምጣቱ በፊት ቲያትሮችን ይሰሩ ነበር፣ ይጽፉ ነበር። የሳቸው ቲያትር ይነገራል።
ሎሬቱ ደግሞ ልህረቱ ጸጋዬ ገብረመድህን ግጥሞቹ እሳቸው አፈወርቅ ተክሌን በስዕላቸው አሉ። ጸጋዬ ገብረመድህንም ደግሞ በድርሰት ስራው ይነሳል። እነዚህ እንግዲህ ስራዎች ተምኔታዊም ትንቢታዊነትንም ይታይባቸዋል ይባላሉ። ጸሐፊዎቹ የሚያነሱት ኢትዮጵያ እንድትሆንላቸው እንዲህ ብትሆን የሚሉትን የሚያነሱበት ማለት ነው ተምኔታዊ ሲባል። ሌላ ደግሞ ሀገራዊ ስሜቱን ይገነቡበታል። ቅድም ሙዚቃው ላይ እንዳነሳ ነው። ለምሳሌ ሎሬት ጸጋዬ ገብረመድህን ጀግኖችን ይወስድና ከዘመኑ ጋር አቅርቦ ሀሳቡን አላብሶ በዛ ቲያትር ውስጥ እንዲታዩ በሰው ልብ ውስጥ እንዲገቡ ያደርጋል። እነዚህን ሀሳቦች አንዳንዱ የሀገር ግንባታ ወይም በፖለቲካው ኔሽን ቢልዲንግ የሚባለው ላይ ወደዛ ይወስዳሉ። ይሄንንም ተባባሪ ፕሮፌሰር ቴዎድሮስ ገብሬ ስነ ምድራዊና ታሪካዊ የሆኑ ሁኔታዎች ይታዩበታል። ገዘፍ ያሉ ነገሮችንም ይወስዳል ይላሉ። እስቲ አንድ መድረክ ላይ ቴዎድሮስ ገብሬ በኢትዮጵያ ሳይንስ አካዳሚ ተገኝተው ያሉትን ትንሽዬ እናድምጣ። የአፍሪካ ህብረት ነው ያለው። የአፍሪካ ህብረትን መዝሙር ካዘጋጁ ሁለት ሰዎች አንዱ ነው በእንግሊዝኛ ከአንድ ኬንያዊ ጋር። ጸጋዬ ለምን በእንግሊዝኛ ጽፍም ብዙ ስራ ፕሮዲዩስ ያደረገው በአማርኛ ነው። አማርኛው አባይን ጊዜ ስላጣው አላነበብኩትም እንጂ አናሊሲሱን እንዴት አድርጎ እንደሚጫወት በእንግሊዝኛ፣ በአማርኛ፣ በኦሮምኛ እንዴት አድርጎ ናሽናሊዝም እንደሚሰራ ላንጉጅ ብቻ አይደለም። ጸጋዬ እንትን ይላል። ፎክ ኤቲሞሎጂ አለ፣ ሊንጉስቲክ ኤቲሞሎጂ እንትን ማለት እንትን ነው። ፎክ ኤቲሞሎጂ ግን ስሰሙት ለምሳሌ አባይን ሲጽፍ መጨረሻ ላይ አበሲምቦል ይላል፣ ፒያንኬ ይላል። ማት ቃላት አሉ። የጥንታዊት ኢጂፕሽያን ቃል ይወስድና ኢትዮጵያ ያደርጋቸዋል። ለምሳሌ ፒያንኬ የግብጽ ንጉስ የምናምን ስም፣ እሱ የሚያደርገው ብያ ሃንኬ ነው። ብያ ማለት ኦሮምኛ ነው፣ ሃንኬ ኦሮምኛ ነው። የሚገርም ፍቺ። አበሲምቦል የፈርዖኖች መቃብር ስም ነው። እሱ አበሲምቦል እሱ ወደ ግብጽ ወደ ሌላ ነው የሚሄደው። ወደዚህ ሲያመጣው በእንግሊዝኛና በግዕዝ ያደርገዋል። አበ የአባት ማለት ነው። ሲምቦል ነው። እንዲህ ማለት አባይን ሲምቦል ኦፍ ኦል ሲምቦልስ ማድረጉ ነው። የሲምቦሎች ሁሉ አባት ማድረጉ ነው። ጨዋታ ላንጉጁ ይመጣል። ለምን ግን አፍ ከፈቱበት ቋንቋ ይልቅ አማርኛ መረጡ? ይሄ እንዲጠየቅ እፈልጋለሁ። ላንጉጅ ግን ላንጉጅ አይደለም። የተጻፈ ነገር በስቶሪ ደረጃ ካላነበብን በስተቀር ሌየሮች አሉት። እዛ ውስጥ ማአት ነገር እናገኛለን።
በአራምቤ ራዲዮ 98.7 ላይ ነው። ዝግጅታችን ካመለጠው በአሸዋ ሰዓት ለማድመጥ ቢፈልጉ የቀልብ ወለላ በተሰኘ የዩቲዩብ ቻናላችን ላይ ያገኙታል። ሌሎች ስራዎቻችን እንዲደርሱ ሰብስክራይብ ማድረግዎን እንዳይረሱ። Manisera Côte d'Ivoire, Maladombe Afrique, Maladombe Magachaya. ወደ ሐሳብ ገበታችን እንሻገርና ስለ አርት ቴራፒ ሐሳብ እናድምጣለን። እንግዲህ በስነ ልቦና ህክምና ውስጥ አርት ቴራፒ እንደ አንድ ህክምና ይሰጣል። ስነ ጥበብ ወይም አርት በስነ ልቦና ህክምና ውስጥ ያለው ሚና በሚመለከት ሲያም ጀማል ከስነ ልቦና ባለሙያ መቅደስ አየነ ጋር ያደረገችውን ቆይታ የመጀመሪያ ክፍል አድምጠን እንመለስ። አድማጮች፣ መቅደስ አየነ የስነ ልቦና ባለሙያ ሲሆኑ በአርት ቴራፒ ላይ ሁለተኛ ዲግሪያቸውን በሀገረ ጀርመን የሰሩ ሲሆን በጉዳይም ላይ በርካታ ጥናትና ምርምር ያደረጉ ባለሙያም ናቸው። ጤና ይስጥልኝ መቅደስ፣ እንደምን አለሽ? ደህና ነሽ ወይ? እግዚአብሔር ይመስገን። እንዴት ናችሁ? አዎ፣ ባለፈው ሳምንት እኮ በቃ በስልክ ተገናኝተን ኔትወርኩም ጊዜውም አልሆንልን ብሎ እንግዲህ ዛሬ ስቱዲዮ መጣሽ። እንኳን ደህና መጣሽ ነው የምንለው። እሺ፣ እንኳን ደህና ጠበቃችሁኝ። ጥሩ ምክንያት ነው ለመምጣት ስቱዲዮ። ስቱዲዮችንንም ለመጎብኘት ቤተኛም ለመሆን። አይ ደስ ይላል። ዛሬ የምናወራው ስለ አርት ቴራፒ ሆኖ በተለይ ደግሞ ጥበብ ስነ ልቦና ጥበብን ተጠቅሞ ጦርነት ላይ ስለሚያደርገው ነገር ነው የምናወራው። እስቲ መለስ እናርግና ጨዋታችንን ጥበብ በስነ ልቦና ውስጥ ምንድነው ከሚለው እንነሳ። እሺ፣ እንግዲህ ጥበብ የራሱ የሆነ ትርጉም ያለው ነገር ነው። እንደ አንድ ትርጉም አለው እንኳን ባንልም ማለት ነው። በጥበብ የተሰጠው ትርጉምና በሳይኮሎጂ የተሰጠው ትርጉም የራሱ የሆነ ትርጓሜ ሊኖረው ይችላል። እንግዲህ ጥበብ አንድ ነገር ውበት ያለው ነገር፣ አስተማሪ የሆነ ነገር፣ አዝናኝ የሆነ ነገር ሁሉ ጥበብ ይባላል ብለው አብዛኞቹ ይስማሙበታል። ሳይኮሎጂ ላይም ይሄንን ትርጓሜ ይጠቀሙበታል። ግን አሁን ሳይኮሎጂ ላይ ስንጠቀም ከውበቱ ላይ አይደለም ትኩረታችን፣ ወይም ያምራል አያምርም የሚለው ላይ አይደለም ትኩረታችን የሰው ልጅ አእምሮ እንዴት መቅረጽ ይችላል፣ እንዴት በአርት በኩል ያዝናና ማረግ ወይም መቀየር የሚፈለገውን ያስተሳሰብና የባህሪ አይነት እንዴት መቀየር እንችላለን ወደሚለው ያተኩራል። ግን በጥበብኛ ሲታይ ደግሞ ውበት አለው ወይ አዝናኝ ነው ወይ ወደሚሉት አይነት መልእክቴን አስተላልፏል ወይ? እንደገና መልእክቴን ሳስተላልፍ ትክክለኛ የሆኑ እንትኖች ስቴፖች ደረጃዎች አሉ አይደለ?
ተጠቅም ያለው ለምሳሌ ቲያትር ስታይ በቲያትር ቴክኒኩ ይሄ ነው ቴክኒኩ ያ ነው በዚህ ቴክኒክ አንፃር ምናምን ተብሎ ሲባል እንሰማለን እሱ አይደለም የሳይኮሎጂ ጥበብን ሳይኮሎጂ የሚወስድበት ወይ የሚረዳበት መንገድ እሱኛውን አይደለም ለማከም በሚለው ነው እና ሞር እንትኑ ላይ ነው የሚያተኩረው አንደኛ የጥበቡ አይነት ላይ የጥበቡ ይዘት ላይ ይሄ ምን ይዘት ነው ያለው ስለዚህ የተፈጠረው ኬዝ ወይም ያለው ኬዝ ከተፈጠረው ወይም ሳይኮሎጂካል ኬዝ ጋር እንዴት አድርጌ ነው አስማምቼ ልጠቀም የምችለው ወይም ላክመው የምችለው ወደሚለው ነው ሳይኮሎጂ ሞር ፎከስ የሚያደርገው ወይም ትኩረት የሚያደርገው ቀጣይ ጥያቄ እንደው ምን አይነት ጥቅም አለው ምን አይነት ፋይዳ አለው ልልሽ ነበር አያይዘን ይመስለስ ነው ነገር ይመስለኛል እንግዲህ ጥበብን እንዳልነው የራሱ ቋንቋ አለው አርት ቴራፒ ትሉታላችሁ አንቺ እዛ ላይ ነው በደንብ የምትሰሪው አርት ቴራፒስቶችንም ታሰልጥኛለሽ ምንድነው አርት ቴራፒ አርት ቴራፒ ሳይንስ ነው ገና እያደገ ያለ የጥበብ አይነት ነው ወይም የሳይንስ አይነት ነው ሳይኮሎጂና ጥበብ ወይም ስነልቦናና ጥበብ ሁለቱ ሳይንሶች አንድ ላይ በመሆን የሰሩት የህክምና አይነት ነው የራሱ የሆኑ ምንጠቀማቸው ቴክኒኮች ፕሮሲጀሮች አሉት እንደገና ደግሞ ለምሳሌ ለየትኛው ኬዝ ነው የትኛው የጥበብ አይነት ነው ለየትኛው ሁኔታ ለየትኛው ህመም ነው ምንጠቀመው ከዛ ደግሞ ምን ይዘት አለው እንዳልኩት ቅድም ይዘቱ ምንድነው ለምሳሌ ያስተሳሰብ ችግር ላይ ያለበት ሰው ለምሳሌ በጣም ይሄ አሁን ያስተሳሰብ ችግርም ራሱ ህመም ነው ማለት ነው እሺ አዎ ለምሳሌ ሰዎች ይጠሉኛል እኔ ምንም የሚወደኝ ሰው የለም ከቤተሰብ ጀምሮ በሚል ዋጋ የለኝም ብሎ የሚያስብ ሰው ብዙ ነገሩ በዛው ስለሚሽከረከር ነው ጤናማ የማይሆነው ማለት ማሰቡ ብቻ ሳይሆን አይወደኝም ብሎ ሰው አይወደኝም ካለ ለሰው እንዴት ሊወድ ይችላል ያሰጣ ጥላቻ አለው ማለት ነው ሰው አይወደኝም ካለ ጥላቻ ይኖረዋል ጥላቻ ካለው ሰዎችን ይጎዳል ማለት ነው በሌላ አባባል እንደገና ደግሞ ሰዎች ላይ ጉዳት ሊያደርሱ የሚችሉ ነገሮች ላይ ጉዳዩ አይደለም ማለት ነው ትኩረቱ አይደለም ማለት ነው ራሱንም ይጎዳል ሰዎችንም ይጎዳል ይሄ አስተሳሰብ ያለው ሰው ስለዚህ ለምሳሌ እንዲህ አይነት አስተሳሰብ ቢኖረው አንድ ሰው ወይም ያስተሳሰብ ችግር ያለበት ሰው የሚባል አይነት ኮግኒቲቭ ዲስቶርሽን ይባላል በእንግሊዘኛው በእኛ ቋንቋ ስለዚህ እንዲህ አይነት ነገር ቢኖር ከስዕል ይልቅ ሙዚቃ ለጠቀም ሙዚቃው ደግሞ የትኛው ሙዚቃ ወደሚለው ይሄዳል አርት ቴራፒስት ሲሆን አንድ ሰው አርት ቴራፒስት ለመሆን እንግዲህ የሳይኮሎጂ እና የአርት ባክግራውንድ ሁለቱም ያስፈልጋሉ ስለዚህ ሞር አይዲያዎችን በፖዚቲቭ ወይም በአዎንታዊ መንገድ ሊገልጽ የሚችል የሙዚቃ ግጥም ያለው ነው መጠቀም የሚችለው ማለት ነው እንደ ቴራፒስት ለምሳሌ ተስፋውን ያጣ ሰው ወይም ደግሞ ተስፋ እንዳለ የሚቸገር ሰው ወይም ተስፋ እንዳለ ማወቅ ማመን የሚቸግረው ሰው ሊኖር ይችላል ዘመኑ ደርሷል ይላሉ ሰዎች አይደል አሁን በቃ መጥፊያችን ነው መጨረሻው ዘመን ላይ ነን ስለዚህ ለመጨረሻው ዘመን ለምን እዘጋጃለሁ ለምን ቢዝነሴን ሁሉ አልዘጋም ለምን ሚስት አገባለሁ ለምን ባል አገባለሁ ለምን ልጅ ይኖረኛል ለዚህ ዓለም ደግሞ ማለት ለተበላሽ ዓለም ብለው የሚያስቡ ሰዎች አሉ ከተስፋ መቁረጥ ጋር የተያያዙ አስተሳሰቦች ማለት ነው ስለዚህ ለምሳሌ ነው የጃኖ ባንድ ይነጋል የሚል አንድ ሙዚቃ አላቸው አሁን እሱን አርት ቴራፒ ላይ የምንጠቀምበት ነው እንደው ምሳሌ ጥሩ ስለሆነ ብዬ ነው እዚህ ጋር ቅርታ ለያዝሽና መልእክቱን ብቻ ነው የምናየው ወይስ የሙዚቃውን ስልት የሙዚቃውን ምት የሙዚቃውን አይነት ረጋ ማለቱን ፈጠን ማለቱን ይታያል አብረሽ እዛው ብትሄጂልኝ ቅድም እንዳልኩት እንደ አርት ቴራፒስት አንድ የጥበብ አይነት ሲመርጥ አርት ቴራፒስቱ ብዙ ነገሮች ነው የሚመርጠው ለምሳሌ እንደ ኬዙ እንደ ተፈጠረው ኬዝ አይነት ለምሳሌ ዲፕሬሽን ላለበት ሰው የሚመርጠው የሙዚቃ ምት ግጥም ከሆነ የዘፈን ግጥሙ የተቀናበረበት ምክንያቱም እነሱ እንደማይረብሹት እንትን ማወቅ መቻል አለበት
የተቀናበረበት ራሱ ስለዚህ የሙዚቃ አይነቶች የሙዚቃ መሳሪያ አይነቶች ራሱ እነሱን ሊመርጥ ይችላል አርት ቴራፒስቱ ማለት ነው ሙዚቃም ሲመርጥ ስለዚህ ይመረጣል መመረጥ አለበት ለዛ ነው አሁን አርት ቴራፒስት ከሌላ ከማንኛውም የሚለይበት እያንዳንዷን ነገር ተጠንቅቆ ነው የሚመርጠው ለምሳሌ አንድ ሰው ቀደም እንዳልኩሽ ያስተሳሰብ ችግር አለበት ወይም ደግሞ ትኩረት የማድረግ ችግር ስላለበት በቃ ስዕል ሳል ብለሽ የምትተይው አይደለም ሙዚቃ ስማ በቃ ስትሰማ ይለቅሃል ብለሽ የምትተይው አይደለም እሱ አርት ቴራፒ አይደለም ስለዚህ አርት ቴራፒ እንዳልኩት ሳይንስ ነው ትኩረት የሚያደርገው ደግሞ እንደተናገርኩት ይዘቱ ላይ ትኩረት ያደርጋል ይዘቱን ምንድነው መቀየር የፈለገው ማለት ቴራፒስቱ የሚያስቀምጠው ግብ አለ ለምሳሌ አንድ ታካሚ የስብዕና ችግር ያለበት ታካሚ ቢኖር ስለዚህ ስብዕናው ላይ መጀመሪያ እንግዲህ ብዙ የሚሰሩ ስራዎች ይኖራሉ የመጀመሪያው ግን አስተሳሰቡን ማስተካከል ነው ጎሌ ወይም ግቤ ብሎ ካሰበ ቴራፒስቱ ስለዚህ ለዛ አስተሳሰቡን ለመቀየር የሚጠቅመው የትኛው የጥበብ አይነት ነው የሚለውን ይመርጣል ማለት ነው ደስታምጆት ተዟደገ የጥበብ ብርሃን ነው ድግሱ ኩራት ሲቀር ከነጭሱ ሳይንስ ደረሰ ተነሱ ዓለም ገሰገሰ በጥበብ ጎዳና ስፍራውን ተቀማጭ ሬትን በሽታ ድል ሆነ በሳይንስ ጥበብ መድኃኒት ተሰርቶ ኑሮ ተሻሻለ ሳትበረታ በዛ መስላ አየፍቀርቶ እያደመጣችሁ ያላችሁት መንጉል ሾውን በአራምቤ ራዲዮ 98.7 ላይ ነው። ዝግጅታችን ካመለጠው ባሻው ሰዓት ለማድመጥ ቢፈልጉ የቀልብ ወለላ በተሰኘ የዩቲዩብ ቻናላችን ላይ ያገኙታል። ሌሎች ስራዎቻችን እንዲደርሱ ሰብስክራይብ ማድረግዎን እንዳይረሱ። ድግሱ ኩራት ሲቀር ከነጭሱ ሳይንስ ደረሰ ተነሱ በአየር በመግፈፍ በሁሉም ማለት ያልታሰበ ምቾት ሳይንስ አስገኘ በአየር በመግፈፍ በሁሉም ማለት ያልታሰበ ምቾት ሳይንስ አስገኘ ጨረቃ ድረስ መሄድን ሞከረ ሰው ተመራመረ በጥበብ ተራቆ መሻሻል ራበው ጥናትን ጀመረ በሳምንት ተደረገ የሳምንት ብዙ አደገ የጥበብ ብርሃን ነው ድግሱ ኩራት ሲቀር ከነጭሱ ሳይንስ ደረሰ ተነሱ እና ብቻ ነው የሚያምንን የተከታተሉት ስራ መድኃኒት እና ብቻ ነው የሚያምንን አሁን ይሄን እንግዲህ ካወራን አርት ቴራፒ ነው ጥበብ ምንድነው አለ ጦርነት ላይ የጦርነት ስነ ልቦና ይሄ አሉታዊ ሊሆን ይችላል አዎንታዊ ለመፍጠር ከመፍጠሩን እነሳ ለመፍጠር ጥበብ ሲጠቀሙ ይታያል እንዲሁ በዘልማድ ምንድነው ስነ ልቦናቸው ላይ የሚፈጥረው ጥበብ በጦርነት ውስጥ ለሚሳተፉ ላሉ ለሚያልፉ ሰዎች ምን አይነት ስነ ልቦና ይፈጥራል ይሄ ትልቅ ርዕስም ነው እንግዲህ ከመጀመሪያውም ጀምሮ ትልቅ ርዕስ ነው የተነሳው ለምሳሌ እንግዲህ በጦርነት ውስጥ ያሉ ሲባል ማህበረሰቡ ወይም ደግሞ
የዛ የጦርነት የተባለበት ሀገር ያለ ነዋሪ ሰው ሊሆን ይችላል ህዝብ ማለት ነው ህዝብ ሊሆን ይችላል ወታደሮች ሊሆኑ ይችላሉ ባለስልጣናት ደግሞ ያንን የሚያዙ ወይም ትእዛዝ የሚሰጡ ሰዎች ሊሆኑ ይችላሉ እንግዲህ እነዚህ ሁሉ ጦርነት ውስጥ አሉ ልንል እንችላለን ለምሳሌ ጦርነት ውስጥ በጣም ግንባር ቀደም ተሳታፊዎች የሚባሉት እንግዲህ ወታደሮች ሊሆኑ ይችላሉ ስለዚህ ለነሱ አሁን ጦርነቱን እንዲነሳም ሊሆን ይችላል ውጤታማ እንዲሆንም ይችላል ያው ማሸነፍ ስለሆነ አላማው የጦርነት አላማ ማሸነፍ ነው አይደለ የበላይነትን ማግኘት የሚለው አይነት አላማ ነው ያለው ስለዚህ እነሱን ግቦች እንዲመቱ ወይም ያንን ግብ የሚተፈለገውን ውጤት እንዲያገኙ መጀመሪያ የሚጠቀሙት የጥበብ አይነት እንዳልኩት እንደየሀገሩ እንደየባህሉ እንደየዘመኑ ሊለያይ ይችላል ይሆናል ለምሳሌ ሙዚቃ ተጠቅመው ከሆነ ሙዚቃው ስነልቦናቸውን ለዛ ለጦርነቱ ያለውን ነገር ያለውን ስነልቦና እንዴት ነው የሚገነባው ስንል አንደኛ ነገር ትኩረት እንዲኖራቸው ነው አንዳንዴ እኮ እና ያለን በመናቃቸው ሰዎች ወታደር ሲሆኑ እኮ ኢቭን ቤተሰባቸውን እስከመተውና አገር ይቀድማል ብለው አገር እስከማስቀደም ድረስ ይሄ ማለት ስትሮንግ ነው ጠንካራ ስነልቦና ከዛኛው ከጎሉ ጋር ወይም ከግቡ ጋር ያለው የተገነቡበት ስነልቦና በጣም ጠንካራ መሆኑን ነው የምንረዳው እንደገና ደግሞ ለምሳሌ ባንዳ ላለመባል ወይም ደግሞ ባንዳ ላለመሆን ጠንካራ አስተዋጽኦ ያደርጋል ምክንያቱም አንደኛ እንዳልነው የሚዋጉት ወይም ያ ጦርነት የሚካሄደው ለምንድን ነው ስለዚህ ከዛ ጋር ተያይዞ የሚጠቀሙት የጥበብ አይነት ጠንካራ የሆነ ስነልቦና እንዲገነባ ሊያደርግ ይችላል ለምሳሌ በአሉታዊ ጎኑ ስናየው የኢትዮጵያ ሀገር የሞኝነሽ ተላላ የሞተልሽ ሳለ የገደለሽ በላ ሲባል ምን ለሀገሬ ባልዋጋ ራሴን ቤተሰቤን ብጠብቅ ነው የሚሻለኝ የሚል እንትን ይሰጣል አይደል ትርጓሜ ይሰጣል ምክንያቱም መስዋዕትነት የከፈልኩለት ነገር መልሶ እኔን ማይከሰኝ ከሆነ ለምን መስዋዕትነት እከፍላለሁ ቤተሰቤን እኔን መስዋዕትነት ለምን እከፍላለሁ ሊል ይችላል ባሉታዊ ጎኑ ስለዚህ ስነልቦናውን ይጎዳዋል ማለት ነው አይደል አስተሳሰቡን ይነጋዋል እንዳሉት አይነት ሙዚቃ ዲቢ እንዳል አሉ እና ጥበብ ሲሆን የዛን እንደውም የሀገር ፍቅር ማህበር የሚባል ሰምተሽ እንደሆነ ነበራቸው ጣሊያን በመጣ ጊዜ አንዳንድ አዝማሪዎችን በቀደም እንደዚህ አንስተሽልን ነበርና እሺ ስለዚህ እንኳን ለኢትዮጵያ ለናት ሀገራችን ለመጋኛም እንኳን ይፈሳል ደማችን ሲባል አሁን በሁለቱ ግጥሞች መካከል ያለውን ለጦርነት ስነልቦና ምንድነው አስተዋጽኦ የሚያደርገው ነው ስለዚህ ይሄኛውን ወይም ደግሞ ለመጋኛም እንኳን ይፈሳል ደማችንን ስናይ አድዋን ሊያስታውሰን ይችላል አድዋ ሁላችንም አድዋ ሲነካ ሁላችንም ያንቀጣቀጣናል አይደለ አድዋ የሚያስለኛል እኔ እንደዛ ነው የሚሰማኝ አድዋ ሳይከበር ሲቀር ወይም አድዋ ሳይባል ሲቀር ወይም አለ አይደል አድዋ ምን እናንተ አድዋ ተላላችሁ ቢሉኝ ምን ሊሰማኝ እንደሚችል አቃለሁ ያንን የፈጠረብኝ ሙዚቃዎቹ የፈጠሩት ነገር አለ አድዋን እንዲያሸንፉ ሙዚቃው አስተዋጽኦ አድርጓል አድዋን ሲያሸንፉ ደግሞ እኛ ላይ ያለን ታሪኩ አስተዋጽኦ አድርጓል ስለዚህ ጠንካራ የሆነ ግንኙነት ጠንካራ የሆነ አስተሳሰብ ወይም ስነልቦና እንዲኖረን አድርጓል ስለዚህ በእንደዚህ አይነት ግጥሞች ወይም በእንደዚህ አይነት ሙዚቃዎች የተገነባ ስነልቦናና የሞተልሽ ሳለ የገደለሽ በላ አይነት ሲሆን ደግሞ ሁለቱ ይሄ ደግሞ አሁን ትንሽ ከቅርብ ጊዜያት አመታት በኋላ ያሉትን ማየት እንችላለን እንደው ለማነጻጸር ያክል አረ እኔ ፖለቲካ አልወድም እኔ እንደዚህ ጦርነት አልወድም እኔ ተውኝ የሚል እኮ ማህበረሰብ ወይ ማስተሳሰብ እኮ አለን አይደለ ነበረንም እንደው አሁን ከለውጡ በኋላ ምናልባት ተለውጠው ካልሆነ በስተቀር ፖለቲካና ኮረንቲ በሩቁ ነው ምናምን እንደዚህ ያን ያህል የሚፈጥሩ አስተሳሰቦችን የሚፈጥሩ አንደኛው አርቱ ነው ወይም ጥበቡ ነው አይደለ ስለዚህ ለወታደሮች እንዲህ አይነት መልእክት ያላቸው ነገር እየሰሙ እንደገና ደግሞ ለምሳሌ የብሔራዊ
መዝሙራችን ትርጉሙ ምንድነው ወይም ደግሞ የብሔራዊ መዝሙራችን የሚሰጠን የመልእክት አይነት ምንድነው በዛ መንገድ አስተሳሰባችን ላይ ስነ ልቦናችን ላይ የሚፈጥረው ነገር ምንድነው ሌላውን ታዩና መጀመሪያ ጦርነት ከመሄዳቸው በፊት እኮ እሱ መዝሙር ይሰማሉ አይደለ ይሰማሉ በደርግ ጊዜ እንግዲህ ሙሉን ጦርነት ነበር የነበሩ ግጥሞች የነበሩ እንደም የፍየል ወጥጤና ሰምተሻል ሰው ሲረሸን አብሮ የሚመጣ ነገር እንደሱ አይነት ብዙ ብሔራዊ ዛሬም ድረስ እናስታውሳቸው ንቅንቅ የሚያረጉን አሉ አይደለ እሺ ስለዚህ አንዱ ነገር አሶሲዬሽን ይባላል በሳይኮሎጂ የሚፈልገው ነገር ለምሳሌ አንድ ሰው የማይፈልግ ነገር የማይፈልግ ባህሪ ወይ የማይፈልግ ብቻ ችግር ሊኖር ይችላል አይደል ስለዚህ ያንን ነገር ለማስወጣት ወይ ያንን ነገር ለማስለቀቅ ወይ ለማዳን ልንለው እንችላለን የማይፈልገውን ከሚፈልገው ጋር ግንኙነት እንዲፈጠር ይደረጋል አስተሳሰቡ ላይ ግንኙነት እንዲፈጠር ይደረጋል ስለዚህ ጠንካራ የሆነ ግንኙነት እንዲኖረው ማለት ነው ለዛ ላቋሙ ጽኑ እንዲሆን ማለት ነው ስለዚህ የናሽናል አይተማችን ወይም ደግሞ የብሔራዊ መዝሙራችን ከሀገርነት ስሜት ጋር ከበላይነት ስሜት ጋር ጠንካራ የሆነ አስተሳሰብ እንዲኖር ያደርጋል ማለት አሁን የብሔራዊ ሙዚየም እንግዲህ ከተማ አካባቢ ቅራይቅራ አምኖት ሾር እርግጠኛ አይደለሁም እንጂ የብሔራዊ ሙዚየም ማነው ብሔራዊ መዝሙር ሲከፈት እኮ የትም ቦታ ሆኖ የሚቆሙ ሰዎች ነበሩ አዎ ቦታው ዘመኑ እንግዲህ ያለ ልንለው እንችላለን ምን ልልሽ ነው ያን ያህል ጠንካራ ነው እንኳን ለወታደር ነው ምልሽ እንኳን ለወታደር እንኳን እናቴ ሀገሬ ትበልጣለች ብሎ ለሚያሸንፍ ወይም ማሸነፍ በሚል ስሜት ለሚነሳሳ ወታደር ማለት ነው ስለዚህ ጠንካራ ነው አርቱ ድራማዎች ይሰራሉ ቲያትሮች ይሰራሉ በፊት እኮ ነጥላሁን ገሰሰ ከሙዚቃው በተጨማሪ ቲያትሮችን ሁሉ ይሰሩ እንደነበረ እናውቃለን ማለት ይነገራ የሚፈጥረው ንቅናቄ አስቢው የጥላሁን ገሰሰ ስለዚህ ቲያትሮችን ጦርነቶቹ ላይ አንደኛ ነገር እንዳልኩት ትኩረታቸውን ጦርነቱ ላይ ወይ ማሸነፉ ላይ ለማድረግም ሊሆን ይችላል ሌላኛው በጣም ስትረስፉል ነው የጦርነት ሁኔታና ስትረሱም ሊገልም ሊያጠፋም ይችላል ስለዚህ ደሙን ይያዩት ምናልባት በመሃል አሁን እንዲ ከአንደኛው ትራክ ወደ ሌላኛው ትራክ እንዲሸጋገሩ እንደረፍት እንደመሸጋገሪያ ሊያደርጉት ይችላሉ ማለት አሁን በእንትን ላይ አዝማሪዎች ይሄዱና ብሮዛ ለምሳሌ ካምፕ ላይ አዝማሪዎች ቁጭ ብለው እንዲዘፍኑ ይደረጋል አንዳንዴ እየተዝናናን የምንሰማው ነገር ደግሞ በጣም ጠንካራ ሊሆን ይችላል አንዳንድ ጊዜ ስለዚህ ትልቅ አስተዋጽኦ አለው ለወታደሮቹ ለህዝቡ ደግሞ ለህዝቡ ወይም ደግሞ ጦርነትን ለሚሰማ ለሚያስተናግድ ማህበረሰብ ለምሳሌ እንደው እንትን ለማለት ቅርብ ለማድረግ አሁን እንግዲህ በቅርብ ጊዜ በነበረው ጦርነት መቀሌ አካባቢ ያለ ሰው እዛ አካባቢ ትግራይ ክልል ያለ እዛ አካባቢ ድንበር ላይ ወይ እዛ አካባቢ ያለ ሰው ምን አይነት መረበሽ ላይ ነው የነበረው አንዳንዴ እንደውም እኮ እዛማቃቸው ወዳጆች ነበሩኝና ስደውልና ስጠይቃቸው እኛ ጋር ሊደርስ ይችላል እንኳን ብለው እንዴት እንደተሸበሩ ማለት ነው ስለዚህ ውስጥ ያሉ ሰዎች ወይም ደግሞ እዛው ቦታው ላይ ያሉ ሰዎች ደግሞ እጅግ በጣም ተሸበረዋል ስነ ልቦናቸው ተጎድቶ የአገሬ ጀግና ጎበዝ ሐሞተ ኩሩ ጎበዝ ድል የሚነሳ ነው ስመጥሩ ጎበዝ ምድሩ ሲቃጠል በጦር ዘመቻ ጎበዝ ገብቶ የሚጠብሰው ያለ ፍራቻ ጎበዝ የአፍሪካ ወጣት የለውም ጎበዝ ጥሩ ቀጭኑ ጎበዝ የአፍሪካ ወጣት ጎበዝ ልበ ሙሉ
አይሰጥም ጎበዝ ያገሬ ጀግና ሞትን አይፈራ ጎበዝ የአፍሪካ ወጣት የለው ፍርሃት እያደመጣችሁ ያላችሁት መንጉል ሾውን በአራምቤ ራዲዮ 98.7 ላይ ነው። ዝግጅታችን ካመለጠው ባሻው ሰዓት ለማድመጥ ቢፈልጉ የቀልብ ወለላ በተሰኘ የዩቲዩብ ቻናላችን ላይ ያገኙታል። ሌሎች ስራዎቻችን እንዲደርሱ ሰብስክራይብ ማድረግዎን እንዳይረሱ። ጎበዝ በቃቴሎስ ጎበዝ ጠላትን ገብቶ ረውት ጎበዝ የአፍሪካ ወጣት የለውም ፍርሃት ጎበዝ ያገሬ ጀግና ጎበዝ አሞተንኩሩ ጎበዝ ድል የሚነሳ ጎበዝ ነው ስመጥሩ ጎበዝ ምድሩ ሲቃጠል ጎበዝ በጦር ዘመቻ ጎበዝ ገብቶ የሚጠብሰው ያለ ፍራቻ ጎበዝ የአፍሪካ ነበረ። አሁን ይሄ ከማነሳሳት አንፃር ነው። በጦርነት ውስጥ አልፈሽ አሁን አንዳንድ ወታደሮች የተወሰነ ጊዜ መተኛት አቅቶኛል የሚሉ አሉ። አንዳንዶቹ ደግሞ እዛ ህዝብ ደግሞ እንደ አንድ ነዋሪ ስትሆኚ በቃ በዛ ውስጥ በማለፍሽ በጣም ከባድ። ለምሳሌ በደርግ ጊዜ ያሉ የኢሃፓ ከሞት ላይ ተነስተው ከሬሳ ላይ ተነስተው ወጥተው እብድ ሆነው የሚቀሩ አሉ። አንዳንዶች ደግሞ የስነ ልቦና እርዳታ አግኝተው ወደ ህይወት የሚመለሱ አሉና ከዚህ አንፃር ምንድነው የሚሰጠው አርት ቴራፒ ለነሱ? እንደው አርት ቴራፒ እንዳልኩሽ የራሱ የሆነ እንትኖች አሉት፣ ደረጃዎች እንዳልኩት የሚከተል ያለበት ነገር አለ። እንደው አርት ቴራፒ እንኳን ባንለው ጥበቡ ምን አስተዋጽኦ ያደርግ ይችላል? እንዴት ነው እንደው ካሉበት እንደ ማስተንፈሻም ወይም እንደ ማስታገሻም ወደሚለው ስንሄዳው ለምሳሌ ምናልባት ሙዚቃ መስራት ሊሆን ይችላል። ሙዚቃ አንዱን አይ በላይ በታች አይነት ነገር ሳይሆን ስፔሲፊካሊ ወይም ደግሞ በተወሰነ ነገር ወይም ደግሞ ጦርነቱ የተካሄደበት ህዝብ ላይ ሊሆን ይችላል። ያንን ነገር ሊያክም የሚችል አይነት ሙዚቃ ወይም ሀሳብ ያለው ሙዚቃ መሰራቱ ሁሉንም ሰው ስለሚሰማው አንድ ስለሚያደርገው አንድ ጥሩ ነገር ሊሆን ይችላል። በስነ ስርዓት የጦርነትን ስነ ልቦናዊ ጫና የሚያደርሰውን ጫና ላይ ትኩረት የሚያደርጉ ኮንሰርቶች ማዘጋጀት ሊሆን ይችላል። ይሄ ፐብሊክ የሆኑ ፕሮግራሞችን ማዘጋጀት ሊሆን ይችላል። ይህ ሲባል አሁን ልክ እንደተለመደው አይነት ኮንሰርት ማታ 3 ሰዓት ተገብቶ አይነት ተጠጥቶ ተገብቶ አይነት ነገር አይደለም። አሁን አስተማሪ ነገሮች ያሉበት፣ አዝናኝ ነገሮች ያሉበት፣ ለማንኛውም ማህበረሰብ ክፍት የሆነ ፐብሊክ ላይ የሆነ አይነት ፕሮግራም ሊያስፈልግ ይችላል። ስለዚህ ምናልባት እንግዲህ ብዙ ኢቨንቶችን ኦርጋናይዝ የሚያደርጉ ሰዎች አሉ። አዎ፣ ስለዚህ ይሄን ቢያስቡበት ጥሩ ነገር ነው። በስነ ስርዓት ባለሙያዎችን ያሳተፈ መሀል ላይ አነቃቂ ንግግሮች ሊሆኑ ይችላሉ። እንዲህ የይቅርታ ነገሮችን ነገር ስለሚኖር እንደሱ አይነት ነገሮች ፕሮግራሞች ሊዘጋጁ ይችላሉ። ግን እንዳጠቃላይ በጦርነት ላለፈ ማህበረሰብ ምን አይነት ስነ ልቦናዊ ጫና ሊፈጠር ይችላል? በጣም ሰፊ ነገር ነው። በጣም ብዙ ነገር ነው የሚፈጥረው። ብዙ ወታደር ላይ ብቻ ሳይሆን ልጆች ላይ የሚፈጥረው ነገር አለ። ሌላው ተመልካች ወይም ምስክር የነበሩ ሰዎች ላይ የሚፈጥረው ነገር አለ። አንደኛው በጣም ከፍተኛ የሆነ ፍርሃት ሊሆን ይችላል።
ሌላኛው አለመተኛት መተኛት መቸገር ሊሆን ይችላል። ሌላኛው ይሄ ናይትሜርስ ይሉታል። ሌሊት ላይ ለምሳሌ ወክ ማድረግ ወይም ደግሞ ሌሊት ላይ ተነስቶ የሆነ ነገር ማድረግ ሊሆን ይችላል። ለምሳሌ ጦርነቱ የተካሄደበት ቦታ ወይም ሰዓት አንዱ አስተዋጽኦ ሊያደርግ ይችላል። ለምሳሌ ማታ 5 ሰዓት ላይ ከሆነ ጦርነቱ የተጀመረው እዛ አካባቢ 5 ሰዓት ላይ እንደ ሶሳይቲ ትራውማ ውስጥ ሊገባ ይችላል ሰው። አንዱ ለሰው ብቻ እንዳይመስልሽ እንደ ማህበረሰብ ሙሉ ለሙሉ 5 ሰዓት ላይ ኮሽ ባለ ቁጥር ሊረብሻቸው ይችላል ለብዙ ጊዜ። እንግዲህ አሁን እንደ ሰው አንዳንዱ ሰው ለትንሽ ጊዜ ለምሳሌ ሀዘን ሲገጥመው አንዳንድ ሰው ለትንሽ ጊዜ በጣም ከባድ ሀዘን ውስጥ ሊገባ ይችላል። ከዛ ግን ከዛ ሀዘን ኮፒ ያደርጋል ወይም ይወጣል፣ ይድናል አይደል? ከዛ ነገር በቃ ይተወዋል። አንዳንዱ ግን እስከ መጨረሻው በዛ ሀዘን ውስጥ የአእምሮ ህመም ውስጥ ሊገባ ይችላል። ስለዚህ ልክ እንደዛውም በጦርነቱ ተጽዕኖ እንደ ማህበረሰብ በዛ ሰዓት መተኛት አይደለም በጣም ብዙ ነገር ሊረብሻቸው ይችላል። ከዛ ደግሞ በቃ ጊዜ እኮ አለፈ አሁን ተመስገን ደግሞ ብለው በቃ ያንን ሰዓት ብዙም ጉዳይ የማይሉት የማያስቡበት ደረጃ ሊደርሱ ይችላሉ። ግን ከዛ ውስጥ ደግሞ የተወሰኑ ሰዎች ያ ሰዓት በህይወታቸው አስቸጋሪ የሚባል ሰዓት ሊሆን ይችላል። ቦታውን ቀይረው ዘመኑ አልፎ ጥሩ ዘመን ላይ ሆኖ ጥሩ ኑሮ ላይ እንኳን እየኖሩ ያ ሰዓት ሊረብሻቸው ይችላል። ኢቭን ምክንያቱን እስከ መርሳት አንዳንዴ ቀጠሮ የማይይዙ ሰዎች ሊገጥሙሽ ይችላሉ። ለምሳሌ ጧታም እንዳልኩት ጧት ላይ እንዲህ አይነት ነገር ተፈጥሮ ከሆነ እና ለረጅም ጊዜ ከዛ ጋር የተያያዘ ውስጣቸው የሚረብሻቸው ነገር ካለ እኔ ከ3 ሰዓት እስከ 5 ሰዓት እኔ ሰው ማግኘት አልፈልግም የሚሉ ሰዎች አሉ። ያንን አሁን በዛ ሰዓት ምንም ተፈጥሮ አይደለም። በጣም እንዳልኩ ዘመኑ አልፏል። የሚያገኙ ሰው በጣም ሰላማዊ ሰው ለስራ ጉዳይ ሊሆን ይችላል whatever። ግን ኢፌክቱ ወይም ተጽዕኖ ግን ከባድ ስለሆነ ትዳሬ ወይም ይሄ ሰርጌም እንኳን የምመርጠው ሰዓት የሚሉ ሰዎች አሉ። ማለት ይሄ ሰዓት እኔ የማልወደው ሰዓት ነው፣ ስለዚህ በህይወቴ ውስጥ እንዲገባ አልፈልግም የሚሉ ሰው የሚሸሹት ሰዎች አሉ። ይሄን ያህል ከባድ ሊሆን ይችላል። ግን አሁን አንዳንዶቻችን ምን እናደርጋለን እንደዚህ በጣም ትሮማ ውስጥ የምንገባበትን ነገር ወይን ጽፈውና ወይን ስለውና ወይ እንደዚህ አድርገን ይወጣልናል። በዛ መንገድ ሊያወጡት ይችሉ ይሆን? ምናልባት የተሳካላቸው ሰዎች አሉ። ያየን ነው እንግዲህ አሁን ትዝታችን እየተባለ ብዙ መጽሐፎች እያየን ነው ይወጣሉ። ግን አንዴ ህይወት ተፈራን መድረክ ላይ ነበር። አይ እኔ አልነበርኩም። ስናወራ አንድ ጊዜ ምን ስትል ሰምቻለሁ። መጀመሪያ ማማ በሰማይን ጽፌው ከዛ በህልሜ ጌታቸውን አየሁት። ከዛ በህልሜ ደግሞ አይቼ እንደገና ያንን መጽሐፍ ከቤት ያውጥቶ ለመስጠት አልቻልኩም እና አውጥቼ ሲሰጥ በጣም ለረጅም ጊዜ አልቅሻለሁ ስትል ሰምቻለሁኝ። እና እሺ መድረክ ላይ ዘነበወላ ስለ የመርከበኛ ስለነበረ ከዛ ጋር የተያያዙ ትራውማዎችን እያነሳ መጽሐፍ መልህቅን ጽፎ የለ። ስለዚህ ከዛ ጋር በተያያዘ መድረክ ፕሮግራም ተዘጋጅቶ ማብራሪያ እየሰጠ ነበርና ህይወት ተፈራ ነበረች እና ለሁለቱም ነው የጠየኳቸው። በርግጥ ማለት ስትጽፉ አሁን ይሄን ነገር ስትጽፉ እንግዲህ 20 አመት ሊሆን ይችላል 20 አመት በኋላ ሊሆን ይችላል የጻፋችሁት እና ወደ 20 አመት ሂዳችሁ እዛ ስሜት ውስጥ አትሆኑም ወይ ብዬ ጠይቂያቸው ነበርና በቃ እኔ ምስክር ነኝ ነው ያለችው። እሷ በጣም እዛ ውስጥ ሆኜ በጣም ተቸግሬ ነበር አለችና ምን ልልሽ ነው ሊወጣ ይችላል። ግን አሁን የትራውማ ራሱ አወጣጥ ወይም የትራውማ ሰዎች ከትራውማ እንዴት ነው ከሲቃይ መውጣት የሚችሉት የሚል ራሱን የቻለ ሂደት አለው። በተመሳሳይ ምን ብላኛለች እሷ ስለ መጽሐፍ የምንመርጠው መጽሐፍና አንድ እንስቷ ምናምን ተብሎ በአማርኛ ተርጉሟል መሰለኝና 8 ሰከንድ ወርልድ ዋር ላይ የተረፉ ሴቶች ይቅርታ ሁለተኛው የዓለም ጦርነት ላይ ተሳትፈው የተረፉ 8ቱን ሴቶች ነበሩ 16 አይቢ እንደዛ ነበሩና እነሱን ለማንሳት አንድ መጽሐፍ ተጽፎ እና በጣም ብዙ የሆነ ሰቆቃዎች አሉትና በፍጹም እንደሱ አይነት መጽሐፍ ማንበብ አልፈልግም አሁን አለች። በፍጹም አልፈልግም መርጬ ነው ማነበው
ብላኛለች። ይረብሻቸዋል በጣም እና ስለ ጻፉ ወይም ስለ ሳሉ ከዛ ከትራማው ይወጣሉ ወይ ማለት ላይሆን ይችላል። አንዳንዴ ውስጣቸው የነበረውን ነገር በሚታይ ፒክቸር አደረጉትና ሁሌ ከሱ ጋር በመጋጨት ችግራቸው ሊሆን ይችላል፣ እንደ ችግራቸው ሊሆን ይችላል። ስለዚህ ቅድም እንዳልኩሽ መጀመሪያ አይምሮ በራሱ ዝግጁነትን ይፈልጋል። እንዲይዝም ሲፈልግ እንዲለቅም ሲፈልግ ማለት እንዲለቅ ማለት ለምሳሌ ሲቃይ ውስጥ የነበረ ሰው የሲቃዩን ስሜት እንዲለቀው ከተፈለገ እንዲለቀው የራሱ የሆነ አካሄድ ይፈልጋል። ምክንያቱም ማህተም ነው አይደለ? ማህተም ነው የሐሳብ የሲቃይ የኤክስፒሪየንስ ወይም የልምዶች ማህተም ነው የሚቀመጠው አይምሮ ላይ። እንደ ጠባሳ ሊሆን ይችላል። አንዳንዶቹን ረጅም ጊዜ ወስዶ ሊተዋቸው ይችላል ወይም ሊያወጣቸው ይችላል። አንዳንዶቹን ደግሞ በትንሽ ሂደቶች ትንንሽ ሁኔታዎች ውስጥ በማለፍ እንዲተዋቸው ሊያደርግ ይችላል። እንዳልኩት እንደ ሰው ሊወሰን ይችላል። ሌላው የሚያስፈራው ነገር እንዲህ አይነት ስሜቶች ይተላለፋሉ፣ ለትውልድ ይተላለፋሉ። አሁን በጣም ነው የሚዘገንኑት። አንዳንድ ኢንተርቪዎችን ስከታተል በደርግ ዘመን በኢህአፓ ዘመን እንደዚህ ተፈጠረ ብለው ራሳቸው ላይ የተፈጠረውን ጦርነቱ የፈጠረባቸውን ነገር ያወራሉ እና ማውራታቸው ጥሩ ነገር ነው። ማውራታቸው አይደለም ችግሩ፣ ግን ለነሱ ፎይታን ሊፈጥር ይችላል። ግን አሁን ያ ሐሳብ ለሌላው ሰው ምንድነው የሚፈጥረው? ማለት በቀልን አይፈጥርም። ሁለት አይነት ጎራዎች ተፈጥረዋል። አንዳንዶቹ ይጻፍ እንደዚህ አይነት ነገር ይጻፍ እና አንድ እውነቱ ይወጣል፣ ሁለት ደግሞ በዛ ውስጥ ያለፈ ህመማችን ያልወጣ ህመማችንን ማውጣት አለብን ብለው የሚሉ ሰዎች፣ አንዳንዶቹ ለምን ይሄን በቀለኛ ይነግሩናል ምን አገባን ብለው የሚከራከሩ ሰዎች አሉ። ምን አገባን የሚለው አይነት ሳይሆን እኔ ለማለት የፈለኩት በቀልን ይፈጥራል ማለት አባቴ በዚህ ሂደት ውስጥ አልፎ እናቴ በዚህ ሂደት ውስጥ አልፋ እንዴት አይነት አስተሳሰብ ነው ለሚኖረኝ ለሀገሬስ ለምልሽ እንደ ሰው በጣም አስቸጋሪ። እንደገና ማን ነው የሚሰማው ያንን ፕሮግራም? አሁን ትልቅ ሰው ሲሆን ይሄ እኮ ያለፈ ጉዳይ ነው ከዚህ መማር ነው ያለብን ሊል ይችላል። ሁሌ ያሳስበኛል የህፃናቶቹ ነገር። ህፃናት ልጆች ቢሰሙ ያንን ነገር የሚፈጥረው ነገር ምንድነው? እነሱ ጋር አንደኛው ከፍተኛ የሆነ ፍርሃት ሊፈጥርባቸው ይችላል። አንዳንድ ሐውልቶችን መሰራት የሚቃወሙ ለምሳሌ ሰዎች አሉ። እንደዚህ ነገሮች ቅርጾች ለምንድን ነው የሚያስፈልጉት ብለው አንስተው በዚህ የሚጨቃጨቁ አሉ። ለምን ሁሌ እንታመማለን አይነት ነው። እንደውም ዛሬ ድረስ የሚፈጠሩ ጦርነቶች በዛ ጥበብ ነው ሐውልት ዞሮ አይደል? እና እንደዛ የሚሉ አሉ። አንቺ እንዴት ትመልከቻለሽ? አሁን ይሄ ምልሽ ብዙ ነገሮች አሉት፣ ከኋላው ኮተቶች አሉት፣ የፖለቲካ ኮተቶች አሉት፣ የባህል አይነት አለውና ዞሮ አሁን በስነ ልቦናው የሚላቸው ነገሮች አሉ። ትዝታዎች መቀመጥ ነው ያለባቸው፣ መጥፋት ማለት በእንክብካቤ መቀመጥ ነው ያለበት ወይስ ያን ትዝታ በሌላ ነገር መተካት ነው የሚሻለው የሚል አርጊውመንት ወይም ክርክር አለ እዛው ስነ ልቦናው። አዎ እና ለምሳሌ እንግዲህ ብዙ ጥፋት ያጠፉ ሰዎች አሉ አይደለ? እኛ ሀገር ላይም ሆነ ዓለም ላይ ብዙ ጥፋት ያጠፉ ሰዎች ግን የተሰራላቸው ሐውልት ሊኖር ይችላል። ስላጠፉት ነው እንደ የተሰራላቸው ሐውልት እንደ ይመስለኛል ስላጠፉ አይደለም። ስላጠፉ ሳይሆን ማስተማሪያ እንዲሆኑ ተፈልጎ ይመስለኛል። ይሄ ያጠፉትም ግን የተሰራላቸው አይመስለኝም። ጥሩ የሰሩት ናቸው አይደለ? ጥሩ የሰሩት ናቸው በዚህ ጊዜ እንደዚህ ሆነ የሚለውን ነገርና ጀግና ለማድረግም ታሪክ ለመዘገብም ታሪክ ለማስቀመጥም ሊሆን አንዳንዴ የሚታይ ነገር ላይ ሰዎች ይማረካሉ። ስለዚህ እንደዚህ ለምሳሌ ምኒልክ ሐውልትን ስናይ ወይ ደግሞ ሌሎቹንም እንደዚህ ስናይ ምንድነው የምናያይዘው ከዛ አስተሳሰብ ጋር ከዛ ሐውልት ጋር ያለን አስተሳሰብ ምንድነው ነው ምናያይዘው አስተሳሰብ አለ። እንድናያይዘው የተፈለገ ነገር ስላለ ነው በሐውልትነት ይቀመጥ፣ በማስታወሻነት ይቀመጥ፣ በትዝታ መንገድ ይቀመጥ የሚባለው ሲምቦል ምልክት ስለሆነ ማለት ነው። ስለዚህ ይሰራ ሳይሆን ሲቀመጥ በምን ትርጓሜ ነው የተቀመጠው ነው። ሰውን ቶርች ለማድረግ ነው የተቀመጠው የተሳለው በማስታወሻነት መንገድ የተቀመጠው ወይስ ሰውን ለማስተማር ነው የተቀመጠው ወይስ ሰውን ለማበረታታት ወይም ደግሞ
እንዳልኩት ጎል አለ መቼስ በመሃል አዎ እንግዲህ እንደየዘመኑ ፖለቲከኞች የሚያስቀምጡት የራሳቸው ግብ ሊኖራቸው ይችላል ለምሳሌ የእንትና ሐውልት ተብሎ ሲቀመጥ በእንትና ሐውልት ውስጥ መተላለፍ የተፈለገ በዛ ዘመን አዎ ስለዚህ እንደዚህ ሲደረጉ ከዛ ጋር ሊሰበኩ ሊነገሩ የተፈለጉት ነገሮች ምንድናቸው ነው ምንድነው የተያያዘው ጆርጅ ፍሎይድ ለምሳሌ እንደዛ ሲሆን ሁሉንም የጥቁር ማህበረሰብ ወይም የጥቁር ዝርያ ያለውንም ሁሉ ሰባዊነት የሚሰማውም እንደገና ደግሞ ከለር የሚሰማውም የከለሩን ጥቁር የሚለው ከለር የሚሰማውም እንዴ እዚህ ኢትዮጵያ ውስጥ ሆነን እኮ ተስንሟገት ነበር አይደል እንዴ ስለዚህ የሚሰማውንም አንተም ብሏል አነሳስቷል ሐሳቡ እንደ ሰባዊ እንትኖችና እነሱ የተባሉ ሐውልቶች ነበሩ እዛው አሜሪካ ነገር እሺ ስለዚህ አሁን ከዚህ ጋር የተያያዘ ምን ተባለ ነው ምን ተባለ ዓለማት ምን አሉ መንግስታት ምን አሉ ተቋማት ምን አሉ ነው ስለዚህ ከዚህ ሁኔታ ጋር በተያያዘ አይ የሰው ልጅ ነጻነት መከበር አለበት ከሆነ ተብሎ የተሰራው ያ ሐውልት ነጻነትን ነው ይዞ የሚሄደው ትውልዱ ማለት ነው ወይም የአስተሳሰባቸው ላይ በአርቱ ምክንያት የተሰራው ነጻነትን ሚለው ከዛ ነገር ጋር እንዲያያዝ ተደርጎ ከሆነ የተከተበው እንለው እንችላለን ጥሩ ነገር ሊሆን ይችላል ግን እንዲሁ በሩመር በወሬ ደረጃ ወይ በቅሬታ ደረጃ ተብሎ ከሆነ የተበታተነ አስተሳሰብ ውስጥ ሰዎች ያንን የተቀመጠውን አርት ይዘውት ሊሄዱ ይችላሉ አንዳንዱ ሰው ጦርነት ሊያስታውስ ይችላል በዛ ጉዳይ አንዳንዱ ሰው ፍቅር ሊያስታውስ ይችላል ምክንያቱም የሱ ተረዳበት የሱ በዛ ሁኔታ የተቀረጸ ነገር አይደል አንዳንዴ ሐውልቱን መቅረጽ ሳይሆን በሐውልቱ ስር መቀረጽ የተፈለገው ነገር ምንድነው ነው እንደምዳልኩት ከሐውልቱ ጋር ሊቀረጽ የተፈለገው ነገር ሊቀመጥ የተፈለገው አስተሳሰብ አይነት ይወስነዋል እኔ ብዬ ነው ማስበው እንጂ አይቀረጽ ወይ ማይቀመጥ በሚለው ብዙ አላስብም ግን በተቀመጠው ነገር ላይ ስታክስ እናረግን ችግር እንዳለው ይሰማኛል ማለት እዛ የተቀመጠው ነገር ላይ ወይም ስዕሉ ላይ ከሱ ጋር እየተነሳን እንደ ማጣቀሻ የምንጠቀም ከሆነ እሱ ችግር ሊሆን ይችላል ያ እሺ እንደ መዝጊያ እናድርገውና ስለዚህ በጥቅሉ ጥበብ በጦርነት ውስጥ ለሚያልፉ ህዝቦች ጥሩም ነገር በስነ ልቦና ሊፈጥር ይችላል መጥፎም ነገር በስነ ልቦና ሊፈጥር ይችላል ነው ምትይ አዎ ምክንያቱም ዞሮ አስተሳሰብ ነው ስነ ልቦና ማለት አስተሳሰብ ነው አስተሳሰቡ ምንድነው ምን ቢሆን ነው ህመም ያረጋው ምን ቢሆን ነው ጤናማ ያረጋው ወደ ነው እንጂ የሰው ልጅ ዞሮ ከአስተሳሰቡ ነፃ መሆን አይችልም አስተሳሰቡን ግን ሼፕ ማረግ ኮሬክት ማረግ ግን ይቻላል ነው ማለት አሁን ለምሳሌ እንደው ጥሩ ስሜት ተሰምቶ የነበረ ማለት ባባባሉ ነው ማለት ነው ስለዚህ ይሄ አስተሳሰብ ነው እንግዲህ ያስተሳሰብ ነው ኮሬክት ማድረግ ይቻላል ማስተካከል ይቻላል እንዲባል በጥበብ ማስተካከል ይቻላል ሚዲያዎች ሲሉ ነበር እንደገና ደግሞ ሌሎች እንዲህ ጥበባዊ ስራዎችም ላይ እንዲህ አይነት ነገሮች ተገልጸው ነበር የአድዋን የሚያነሳ አይነት ዘፈን ቢሰራ ለወደፊቱም ለእንትኑም ጥሩ ነው የምትዩ ያው እንግዲህ ቅድም እንዳልኩት አሁን የማህበረሰቡን ስሜት ሊያክም ወይም እንደው ሊያስታግስ የሚችል ግን አንድ ደግሞ ሊያደርግ የሚችል አይነት ሙዚቃ ሊያስፈልግ እንደ ሰው ምንሽ አንዳንዴ ጦርነት ይላላል በጦርነት ውስጥ ላላለፈም ሰው ማንኛውም ሰው ሲሰማው ጥሩ ስሜት ሊሰጥ የሚችል ጥሩ አይነት መንፈስ ሊፈጥር የሚችል አርቲስቶቻችን ትልቅ የቤት ስራ እንዳለባቸው ይሰማኛል እንደው እስከዛሬ እየተሰሩ ከነበሩት ነገር የተለየ ጥሩ ሊሆን ይችላል ግን የተለየ ነገር ደግሞ አሁን ከፍ ያለ ነገር ቢሰሩ አስተሳሰብ ላይ የሰው ልጆች ሰብዕና ላይ ሊያተኩሩ የሚችሉ ስራዎችን ቢሰሩ አንድ ጦርነት ውስጥ ለሚያልፍ ሰው እንደ ማስታገሻ ሊወስደው ይችላል ፕሮግራሞች በደንብ መሰራት እንዳለባቸው አስባለሁ ፕሮግራሞች ውስጥ አንዳንዴ ቁጭ ብለን እንዲ በተወያየን ጊዜ ቴራፒም ነው እሱ አይደል ለሚከታተለው ሰው አሁን ለምሳሌ ጦርነት ምን ስነ ልቦና ፈጠረብን የሚልርስ ቢኖር በዛ ላይ 4-5 ባለሙያዎች የተለያየ ባለሙያዎች ነው ሲወያዩና ሐሳቦችን ሲያቀርቡ they are giving therapy አይደል ቴራፒ እየሰጡ ነው ማለት ነው ለሚከታተለው ሰው ማለት ነው እንዲከታተሉ ፕሮሞት ማድረግ ምናምን ሊሆን ይችላል ግን
ዞሮ እንዲህ አይነት ሐሳቡ መነሳቱ በሐሳቡ ላይ ባለሙያዎች ጥሩ ሐሳቦችን መስጠታቸው እንትን ሊያመጣ ይችላል ጥሩ ተጽዕኖ ሊያመጣ ይችላል ወይም ጥሩ መተንፈሻ ሊሆን ይችላል አድማጮቻችን የዛሬው መንጉል ሾው በሐራምቤ ራዲዮ 98.7 ላይ ያደመጣችሁትን ይመስል ነበር። አብሮነታችሁን ስላልነፈጋችሁን ከልብ እናመሰግናለን። ተሰነባበትን። ቻው። Is that too much? Give me just a little smile. We got a message for you. John. Sunshine, sunshine reggae. Don't worry, don't hurry. Take it easy. Sunshine, sunshine reggae. Let the good vibes get a lot stronger. ያደመጣችሁ ያላችሁት መንጉል ሾውን በሐራምቤ ራዲዮ 98.7 ላይ ነው። ዝግጅታችን ካመለጠው ባሻው ሰዓት ለማድመጥ ቢፈልጉ የቀልብ ወለላ በተሰኘ የዩቲዩብ ቻናላችን ላይ ያገኙታል። ሌሎች ስራዎቻችን እንዲደርሱ ሰብስክራይብ ማድረግዎን እንዳይረሱ። በሐራምቤ ራዲዮ 98.7 ከሽጉድ አድቨርታይዝመንት ጋር በመተባበር መንጉል ሾው መንጉል ሾው ዘወትር እሑድ ከ9 እስከ 11 ሰዓት መንጉል ሾው በመንጉላችን በየሸራው የተሳለውን በየወረቀቱ የተከተተውን በየሙዚቃው የተሞዘቀውን አንስተን እንጨዋወታለን። መንጉል ሾው ያደመጣችሁ ያላችሁት መንጉል ሾውን በሐራምቤ ራዲዮ 98.7 ላይ ነው። ዝግጅታችን ካመለጠው ባሻው ሰዓት ለማድመጥ ቢፈልጉ
የቀልብ ወለላ በተሰኘ የዩቲዩብ ቻናላችን ላይ ያገኙታል። ሌሎች ስራዎቻችን እንዲደርሱ ሰብስክራይብ ማድረግዎን እንዳይረሱ።